የሚያምን ይላል የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን ወዷል ይላል። በደስታ ታምናለህ? ይሄንን ባሳይ ደስ አላምነም። አትመነኝ ግን ችግር የለም። በፈለከው መጠን ምንም ነገር እንዳይጠፋ እንዳይለብጥ እንዳይለክር ችግር የለም። ዮሐንስ ወንጌል ምዕራፍ 3 ይሄ እግዚአብሔር ቃል ስለሆነ አይዞህ። ማላቀው ምንም ነገር የለም። ማላቀው እንዴት ሰብካለሁ? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ይሄው በእርሱ የሚያምን ይላል፣ በኢየሱስ ማለት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶ። ያለ ምክንያት በደለኞች ነን፣ ኃጢአተኞች ነን። ኢየሱስ ግን ወዶናል። ሰው በኢየሱስ ክርስቶስ ሲያምን የዘላለምን ሕይወት ያገኛል። ኢየሱስ በመስቀል ላይ የሰራው ስራ ለኔ ነው ስትል ኢየሱስ ጋር በመስቀል ላይ የተሰቀለውን ሰውዬ አይተዋል። ዘመኑን ሙሉ እንበዴ ነው፣ ኃጢአተኛ ሰው ነው። ግን ጌታ ሆይ አለ፣ ያንን የተሰቀለውን ደም በደም የሆነውን የተገረፈውን ኢየሱስን ጌታ ሆይ አለ፣ በመንግስት ስትመጣ አስበኝ አለ። እንደኛ ሙታ አትቀርም፣ ዳግም ተመልሰህ ትመጣለህ አለ። ስለዚህ ያኔ የዘላለምን ሕይወት አሁን ከኔ ጋር ምን አለ በገነት ትሆናለህ አለ። አየው፣ የዘላለም ሕይወት የሚገኘው ሰው በልቡ አምኖ ይጸድቃል ይላል፣ በአፉ መስክሮ ይድናል። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን ይለና እግዚአብሔርም ከሙታን እንዳስነሳ በአፍ ብትመሰክር ትድናለህ ይላል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ደግሞ ይድናል። አየው፣ የዘላለም ሕይወት የሚገኘው ኢየሱስ በመስቀል ላይ የሰራውን ስራ በማመን ነው። በእርሱ የሚያምን ይላል። ይሄ ክፉ ዓለም ምኑ ይመቻል? በሥጋ በደም የተኛው ሲቻል በየማለዳው አዲስ በሆነው በምሕረቱ ነው ያጠፋነው። እንደኔ ቢሆን እንደ ድካሜ ዛሬም በፊቱ ባልታየው ቆሜ በዓይኔ ያየሁት አለፈ ስንቱ የያዘኝ አምላክ እግዚአብሔር ብርቱ። ይሄ ክፉ ዓለም ምኑ ይመቻል? በሥጋ በደም የተኛው ሲቻል በየማለዳው አዲስ በሆነው በምሕረቱ